እንግዲህ እንደምታውቁት ከሰሞኑ ህወሓት ለያዥ ለገናዝ ያስቸግረው ነበረ። በየሚዲያው እየወጣ ዘራፍ ሲል ነበረ። ከዛም ባለፈ ለጦርነት ተዘጋጅተናል፣ የምንፈልገውን ነገር ካልሰጣችሁን በጉልበት እንወስዳለን የሚል ዛቻ መሰል ነገር በየሚዲያው ሲያሰራጭ ነበረ። እንግዲህ አይቀጡ ቅጣት እንደተቀጣ እየሰማን እንገኛለን። ነገር ግን ህወሓት በጸባጫሪነትና ህዝብን በማስጨፍጨፍ ቀዳሚው አካል እንደሆነ ሁሉም ሰው እየተገነዘበው ይገኛል። ያለ ጦርነት የሚኖር አይመስልም እንግዲህ እንደሚታየው ማለት ነው። እናም በዛሬው ዕለት ጦርነት ከፍተው ነበረ ወደ አማራ ክልል ተሻግረው። እንግዲህ በውጊያውም የደደቢት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች በጀግናው ሰራዊት መማረካቸውም እየተገለጸ ይገኛል። ብሬንና ዲሽቃን ጨምሮ በርካታ ተተኳሾችን በቁጥጥር ስር እንደዋሉባቸውም እየተገለጸ ይገኛል። የህወሓት ታጣቂዎች በጠለምት ከመከላከያ ሰራዊት ጋር ተኩስ መክፈታቸው የተሰማ ሲሆን በምዕራብ ግንባር የአርሚ 11 ኮር 113 አባላት ተከሴን በመሻገር ጠለምት ልዩ ስሙ ማይዳ ጉሻ በተባለ ቀጠና ገብተው ውጊያ መክፈታቸው ተረጋግጧልም ነው የተባለው።